የምር ማይነሽ እንደዚህ እያልሽኝ ያለሽው እኔ ሊር ነው ደስታሽ ማደስታዬ ነው ያቃተኝ መለቱ ነው ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ ባይ 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 ይሳካል ሳልውድ ቀርቼ አይደለም ሳላስብ ቀርቼ አይደለም ግን አሰኛት መራቁ ተጠላችኔን الهدى تكفى كالدارين تكن اجالات تملس ركان يا يهات ودي نغناسب يكر زاري مامبا ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እና በጣም ደህና ነን። ትላንትና ያው አይታችኋል አካውንቴ ቪዲዮ አፕሎድ አታረግም ምናምን ብሎ አግዶኝ አዲስ አካውንት ከፍቼ ነበርና በቃ በዛ ሰብስክራይብ ያረጋችሁ ፍቅራችሁን አሳይታችሁኛል። በጣም አመሰግናለሁ። አሁንም ሰብስክራይብ ያረጋችሁ ከጎኔ እንደምትሆኑ ባለሙሉ ተስፋ ነኝ። ቤተሰቦቼ በጣም ወዳችኋለሁ። እውነት በጣም ጀብሮኝ ነበር፣ በጣም ከፍቶኝ ነበር ማለት ብዙ ጊዜ ብዙ አመት ማለት ምን ልበላችሁ ብዙ ጊዜ የለፋውበት አካውንቴ ነው የታገድኩት ማለት ነውና በጣም ደብሮኝ ነበር ከመነግራችሁ በላይ በጣም ድብር ብሎኝ ነበር። ግን የእናንተን ፍቅር ሳይ ምናምን ኮሜንታችሁ ምናምን ሳነብ በጣም ነው ደስ ያለኝ። በጣም አስደስታችሁኛል ቤተሰቦቼ። አሁንም ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። የኔ ቤተሰቦች ሆናችሁ ደግሞ ምናልባት ያው ቪዲዮ ብዙ አልታየም አዲስ አካውንት ስለሆነ ይሄን ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩት፣ ሼር ማድረጋችሁን እንዳትረሱ ቤተሰቦቻችን። እንግዲህ ዛሬ በጣም ደስ በሚል ነገር ነው የመጣውላችሁ። እኔ ራሱ በጣም ደስ ብሎኛል። በቃ አላርለ ላረግ የምፈልገው ነገር በቃ አይሳካም ብዬ ግን ትንሽ የሚያስፈራ ነገር ነበረ። ያው አሳክቼው በጣም ደስ ብሎኝ ነው ወደ እናንተ የመጣሁት ዛሬ። ያው ለናንተም ለማሂም ትልቅ ሰርፕራይዝ ነው ብዬ አስባለሁ። እድሜ ላሳያችሁ ነበር ለናንተ ግን እኩል ከማሂ ጋር ብታዩት ደግሞ ሞር ትደሰታላችሁ ብዬ ስላሰብኩኝ ለዛ ነው ያላሳያችሁ ማለት ነው ቤተሰቦቼ። በጣም ደስ ብሎኛል። በጣም ያው ታውቃላችሁ በእኛ ጉዳይ ያለውን ነገር ትንሽ ደስ ማይል ጊዜ እያሳለፍን ነው። ቢሆንም ግን እግዚአብሔር ይመስገን ይሄም ያልፋል። ያው ደግሞ ጥሩ ነገር ይፈተናል። ያልተፈተነ ያልፍም አይደል የሚባለው ቤተሰቦቻችን። ፈተናውን ምንም ነው ለኛ ፈተና ምንም ነው እናልፈዋለን ይሄንንም። እና ምንድነው ማሂ ቤተሰብ ጋር ትንሽ ጥሩ አልነበረም። በቃ አላርለ ደስ ማይል ነገር ነበረ። አይታችሁታል ያያችሁት ማለት ነው። እና ምንድነው የሆነ ነገር ነበረኝ ሸጥኩትና ያው ለማሂ ቤት ተከራይቼላታለሁ ማለት ነው ቤተሰቦቼ። ቤት መከራየት ብቻ አይደለም የሚያስፈልጋትን እቃ አንዳንድ እቃዎች ማለት ሙሉ በሙሉ ላይ ይባል ይችላል ግን የሚያስፈልጋትን ለጊዜውም ቢሆን የሚያስፈልጋትን ነገር ገዝቼ ሁሉ ነገር አሟልቼ ምናምን ነገር ጽድት ድታርጌ እየጠበቅኳት ነው ማለት ነው። ማለት በቃ ለእናንተ ቀድሜ ላሳያችሁ እንደውም እዛ ነበረ ኢንትሮ ልሰራ ያሰብኩት ግን እናንተንም ለምን ሰርፕራይዝ አላረጋችሁም ብዬ ነው። እና በቃ በመጥፎም በደስታም በሐዘንም ከጎናችን ለነበራችሁ ቤተሰቦቻችን በጣም አመሰግናችኋለሁ። እውነት ቤተሰቦች ናችሁ። እናንተ ስላላችሁኝ እኔ በጣም እድለኛ። ማሂን ደውዬላታለሁ ማለት በቃ የሆነ ደግሞ ድብር እንዳላት ታስታውቃለች። በስልክ ራሱ ሰዋራት መምጣት አልችልም ምናምን ነገር አለችኝ ማለት ነው። ግዴታ ነው መምጣት አለብሽ ምናምን ብያት በቃ ብዙ አልቆይም ግን እመጣለሁ ምናምን ብላኛለች። እንግዲህ ወስደን ሰርፕራይዝ እናረጋታለን ማለት ነው። ያው እኔ በእንደዚህ አይነት መልኩ እንደሆነ አልፈለኩም ነበር ግን በቃ እሷ እየከፋት ስለሆነ ብዬ ነው እጄ ያንን ነገር ሽጬ እንደዚህ ያደረኩላት ማለት ነው። በጣም ደስተኛ እንደምትሆን በጣም ባለሙሉ ተስፋ ነኝ። እናንተም ስታዩት ትደሰታላችሁ ብዬ አስባለሁ። እንግዲህ ማሂን ደውዬላታለሁ ትንሽ እንጠብቃት። እንዳንቺ ውብ የለም በምድሪቱ ላይ ብዬ
ላንቺ አንስሻለሁኝ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቤተሰቦቻችን እንዴ ምንድነው ማየው ቦርሳ ይዛለች ቀድመው ነገሯት እንዴ ቀድሞ የነገረች ሰው አለ እንዴ ምንድነው ቦርሳ እንዴንሽ ደናንሽ በጣም ናፍቀሽኝ እኮ ደናንሽ ምንድነው ቦርሳው ማን እኔ እርግጠኛ ነኝ ቀድመው ነግረውሻል አይደል ምንድነው ደግሞ ማንም እንዳይነግርሽ ምናምን እያደረኩ ነው ሰላም ባያችሁ ቤተሰቦቻችን ሰላም ቤተሰቦቻችን ናችሁ ሀገር ውስጥ ማገሪቱም ያላችሁ ባላችሁበት ሰላማችሁ ይበልልን ቤተሰቦቻችን በምን ነገር እንደማታሳፍሩን ተስፋ አለኝና በጣም ደስ ብሎኛል ከጎናችን ስላላችሁ እንዴንሽ ለናንሽ በጣም ደስተኛ ትምትለ ያው በጣም ደስ ብሎኛል በጣም ከምነግርሽ በላይ ማለት በቃ ለኔ ብቻ አይደለም ደስታው ቤተሰቦቻችን ቀድሜ ላሳውቃቸው ነበር ግን እኩል አንቺም እነሱ እኩል እንድታዩና ደስ እንዲላችሁ ስለፈለግ ለነሱም አላሳየዋቸውም ማለት ነው ምንድነው ማለት እሱንማ በቦታው ሄዳችሁ ነው የምታዩት ይለታችሁ እናንተ ጭራሽ ሰርፕራይዝ ቀድሜ ከነገርኩሽማ ምኑን እንትን ሆነ ለምን ቦርሳሽ እንደውም ደሞ አልመጣም ምናምን እያልሽ እንዴ በጣም አናደድሽኝ የምር የሆነ ነገር ተፈጥሮ ነው ማለት ደስኛል ሳልነግርህ ልሄድ ነበር እንደውም በቃ አልቻልኩም ስለምን መሄድ ነው የምታወሪው ልሄድ ነው በቃ ያንተና ለኔን ጥሩ መሄድ ይሻላል ብዬ ስላሰብኩ ነውና መሄድ አለብኝ እየቀለድሽ ነው አይ እየቀለድኩ አይደለም ለምን እቀልዳለሁ ምን ማለት ነው ዝም ብሎ ልሄድ ነው አይደል በቃ እንደወጣው ነው እንደውም ወደ አንተ ሳላገኝ አልሄድም እንደወጣው እስቲ ዝም ብለሽ እንዴ ልትያይጂ ሳትሰናበችኝ ሳልሰናበት ለምንድነው ሳልሰናበት መሰናበት እንደውስ ምን አመጣ ለምን ትቀልጃለሽ ለምን እቀልዳለሁ እኔ እኮ እየቀለድኩ አይደለም አሁን እንሂድና ልሄድ ነው ከምሬ ነው እኔ እየቀለድኩ አይደለም መሄድ አለብኝ ላንተም ለኔም ጥሩ መሄድ ይሻላል ብዬ ስላሰብኩ ነውና ሳልወድ ቀርቼ አይደለም ሳላስብ ቀርቼ አይደለም ግን በቃ ላንተ ምን ያክል መስዋዕት እንደከፈፍ አውቃለሁና እኔ ልጎዳ ፈልጌ አይደለም ግን ለሁለታችን ጥሩነት መሄድ ስላለብኝ ስላሰብኩ ነው እኔ እንድትከፋ ፈልጌ አይደለም እንደውም ዝም ብዬ ልሄድ ነበር ግን አልቻልኩም የምር ማይነሽ እንደዚህ እያልሽኝ ያለሽው እኔ ልሄድ ነው ታውቆሻል እያልሽ ያለው ነገር ግን በጣም ታውቆኛል መሄድ ስላለብኝ ማለት ምንም ነገር እኮ ሳታማክሪኝ አርገሽ አታይ ማለት የሆነ የተጫነሽ ሰው ካለ ምናምን ንገሪኝ ችግር የለውም አይ ምንም የተጫነኝ የለም በራሴ ፍላጎት ነው የምሄደው እና እንዴት እንደዚህ ታረጋለሽ ምን አረጋለሁ ማለት እኔ ለማንጥለሽ ነው የምትሄጂው ሲቀጥልስ የት ነው የምትሄጂው በቃ ለምንስ ነው የምትሄጂው በቃ ለስራ ነው የምሄደው ሌላ ነገር አይደለም እዚህ መስራት አንችልም አልችልም እኔ ለምንድን ነው የማትችይው ስለማልችል ነው በቃ ትንሽ መራቅ አለብኝ ከኔ ነው ወይስ ካገሩ ነው ችግርሽ አይ ካንተ እንደምን እንደዛ ትላለህ እንዴ እኮ ከዚህ መራቅ አለብኝ ስትይ እኮ ግራ ገባ በቃ እዛ ሄደሽ ለስራ ለኔም ስል ነው በቃ ይሄን ነገር ማድረግ ላንተም ለኔም አትበይ ለኔ ብለሽ ከሆነ እንደዚህ ማድረግ ጥሩ እንዳልሆነ አንቺም ልብሽም በደንብ ያውቃል ለምን እንደዚህ የሆነ እንደ ቀላል ነገር ከመሬት ተነስተሽ ልሄድ ነው ትኛለሽ እንዴ እኮ ትንሽ ጊዜ እኮ ነው ጭራሽ ትንሽ ጊዜ ነው እመጣለሁ ትንሽ ጊዜ ማለት እመጣለሁ በቃ ትንሽ ነገር ስለሚረጋጋ ነው በቃ ማን እንትን ለማለት አልፈልግም እንድትጎዳብኝ አልፈልግም
ስማኛ እኔ እንድታለቅስ አልቅሳ እንድሸኘኝ እኮ አይደለም እኔ የምፈልገው። በቃ አትንኪስ ጀምር። ለምን እንደዛ ትለኛለህ? እንዳንተና እኔ እንደዚህ ለምን ትለኛለህ? በቃ ለጥሩነት ነው የምሄደው ሲጀመር ለመጥፎነት አይደለም። በቃ መሄድ ካለብሽ ሂጂ። ለምን ታወሪኛለሽ? እኮ ሄዳለሁ ግን እንደዚህ ሆነ እንዴት አልፈልግም። ዝም ብለሽ ልትሄጂ አልነበር? እኔ ሳላገኝ እንዴት ሄዳለሁ? እኔ ዝም ብዬ ብሄድ ይሻለኝ ነበር ማለት ነው። እንደዚህ ይሁን ንገረኝ። ለምን እንደዚህ ታሳዝን ትለኛለህ? በቃ አትዘኝልኝ። ለኔ ምንም ነገር ማዘን አይደለም። እንደዚህ ነው የምትሸኝ? በቃ ለምን ትላለህ? ንገረኝ። እኔ አውራኝ በቃ ለምን እንደዚህ ታደርጋለህ? በቃ እንደዚህ ነው እንደምትሸኘኝ እኔ ነሽ ንገረኝ። ለምን እንደዚህ ነው ትሸኘኛለህ? በቃ ሂጂ። ለምን በቃ እንደዚህ ነው የምትሸኘኝ? ለኔ እንደዚህ ነው ብለህ የምትሸኘኝ? ንገረኝ። ደስ የሚል ብሎኝ የምሸኝሽ ነበር የመሰለሽ? ለምን በቃ እንደቀላል ዝም ብለሽ እንደማንኛውም እንደተራ ሰው እኮ መጥተሽ እመልሳለሁ እኮ እኔ በአዛል ካርም እዛል ኖር እኔ እመልሳለሁ እኮ በቃ ለትንሽ ቀን ነው አልኩ እኮ። ለምን አትረዳኝም? እኔንስ ለጥሩነት ብዬ ነው እኔ ለመጥፎነት ብዬ አይደለም የምሄደው እኮ። ደስታሽማ ደስታዬ ነው ያቃተኝ መለሱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ፍቅራችን እያሳሰበኝ በድንገት ኖዴ ባሰኝ። ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ምን ይሆን ሰው ሚለን